በቃችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ፓስተር ሽመልስ ለማባላለሁ 22 ሙሉ ወንጌል ነው። እነቲ ያልማዝን እና ጋይ ጸጋዬን የማቃቸው እኔ በ80ዎቹ መጀመሪያ አካባቢ ነው። አገልግሎትም እዚሁ ሰፈር ስለጀመርኩ አቃቸዋለሁ። በጣም የምንወዳቸው የምናከብራቸው ቤተሰቦች ናቸው። ቤተክርስቲያናችን አንደርግራውንድ በነበረች ጊዜ ሰው የምናጠምቀው እነቲ ያልማዝ ቤት ነው። ብዙ ትዝታዎች አሉን። አሁን 22 ቤተክርስቲያን ለመመስረቷ ትልቅ አስተዋጽኦ ያደረጉ ቤተሰቦች ናቸው። እዚህ ሰፈር የታወቁ ሰዎች አሉ። ጋሽ አበራ ቤት፣ ነሃና ቤት፣ ጋይ ጸጋዬ ቤት እና የኮሎኔል በቀለ ቤት ኦልሞስት የሙሉ ወንጌል ቤት ማለት ይቻላል። ሰዎቹ ያድሩበታል እንጂ ስራ የሚሰራው የሙሉ ወንጌል ስራ የሚሰራው እዚህ ቤት ነው። በተለይ የነቲ ያልማዝ ቤት በጣም ብዙ የእግዚአብሔር ነገር የሚካሄድበት ነው። የጌታ ራትም የሚዘጋጀው እዛ ቤት እንደነበረ ሰምቻለሁ። እና በአንደርግራውንዱ ያልማዝ ከነ ልጆቻቸው ተሰጥተው ያገለገሉን ድንቅ ቤተሰቦች ናቸው። እግዚአብሔርን ስለነሱ እጅግ አድርጌ አመሰግናለሁ። እግዚአብሔር ዘመናችሁን ይባርከው፣ ልጆቻችሁን ይባርክ። የእግዚአብሔር በረከት አያልቅም። መቼም በእናንተ የጀመረ ወደ ልጆቻችሁ ይሸጋገር። ወደ ልጅ ልጆቻችሁም ደግሞ እግዚአብሔር በቃል ኪዳኑ መሰረት ያደርገዋል። እኔ በጣም ደስ ብሎኛል። ጋይ ጸጋዬ እግዚአብሔር መቼም ድንቅ አምላክ ነው። እንኳን እግዚአብሔር በተጨማሪ በረከት ባረካችሁ። ይሄ ተጨማሪ በረከት ነው ማለት ፈልጋለሁ። እግዚአብሔር ይባርካችሁ። መቼም ያልማዝ ብዙ ትዝ የምትለኝ እንትን አለ። በተለይ በሬ ተራ ስንጀምር እዚህ በክፍል 3 ይባል በነበረበት ጊዜ በሬ ተራ ጸሎት ቤት ስንጀምር የማይረሳኝ ትዝታዎች አሉ። እሷና ትየዘለቃ የማይረሳ ነገር በጭቃ እየሄዱ ብዙ የደከሙ ያገለገሉ ናቸው። እዛ አገልግሎት ሲጀምሩ እኛ ዳይቆናት መሆናቸውን አናቅም። ኦልሞስት እንደ ሙሉ ጊዜ አገልጋይ ነው የምንጠቀምባቸው የነበረው። ብዙ ትዝ የሚሉ ነገር አለ። አሁን እሱ ማንሳት ካስፈለገ በጣም ይገርመኛል። አንድ ቀን ቸርች ውስጥ አንዲት ልጅ እኔ ፕሮግራም እየመራው ከአንድ ቦታ የተንቆራጠጠች አየሁና ያልማዝ ቢሮአችሁ አስገቧትና እቺ ልጅ በኋላ እናወራታለን አለ። በኋላ ለገናዥ የሚቸግር ነገር ገጠመን። ሴትዮዋን የሚፈልግ ሌላ ሰው መጥቶ ነበርና እስከ ቀኑ 10 ሰዓት ድረስ ብቻዬን አልቻልኩትም። ለትያልማዝና ለዘለቃ ነው የሰጠሁት። ለካ ባልነኝ የሚል ሰው እየመጣ ይዣት ካልሄድም አለ ሰውየው። ልናግባባ ሞከርን። በኋላ ያው የምታረጉትን አድርጉ ብዬ ለነሱ ነው የተውኩት። በመጨረሻ ሰውየው ገላታለሁ እንጂ ብቻዬን አልሄድም አለ። በኋላ ምን እናድርግ ስንባባል ፖሊስ እንጥራል። ፖሊስ ልንጠራ ስንል ሰውየው በቃ ጠፋ ሄደ። መቼም ይሄን ነገር በትንሹ ነው ያነሳሁት። ያልማዝ በብዙ ነገር ታወራዋለች። የገጠመን ነገር አለ። እንደውም አንድ ጊዜ አንዷ ልጅ ደግሞ እዛው ላምበረት ወንድሜ ነው ብላ ተቸግር ያለው ከወንድሜ ጋር ነው የምኖረው ብላ መጣች። መቼም ያልማዝና ቃቆ ያኔ ጥሩ ካውንስለርስ ነበሩ። ዳይቆናት ብቻም አልነበሩም። እኛ የከበደንን ነገር ለነሱ ነው የምንሰጠው። እና በመጨረሻ ላይ እነሱ እንደብላቱ አድርገው ለካ ልጅቷ ወንድሜ ያለችው ባሏ ነው። ይሄንንም ዳያግኖስ አድርገው ያወጡት እነሱ ናቸው። እና በቤተ ክርስቲያን የታመኑ እውነተኛ ቅን ሰዎች መሆናቸውን በጣም አውቃለሁ። ለእኔም ለአገልግሎቴ ትልቅ እገዛ ያደረጉልኝ ቤተሰቦች ናቸው። ያልማዝና ጋይ ጸጋዬ እግዚአብሔር ዘመናችሁን ይባርከው። መልካም የፍሬ ዓመት ይሁንላችሁ።
አመሰግናለሁ።